አሁን ምንድነው እንጣጣማለን ነው ይልሻል። ምንድነው ተጣጣሙት? ያው ሴክስ ዋናው ሴክስ ላይ ነው እንዴ? ያው እኛ ሀገር ምንድነው የተለመደው? ወንድ የሚያደርገው ሴቷ የምትደረገው እኮ ነው። ሴክስ ሌላ ምን አለ? እኔ እኮ አይኔን በጫው ጥጥብ አድርጌ ነው የመጣሁት እኮ 27 ዓመት ቁጭ ብዬ ሳማክር አብዛኛው ኬዝ ያለው አልጋ ላይ ነው ማየ። አሁን ብዙ ሰው ቢተያየው ወንድና ሴት መሆኑ ብቻ ነው። ቸሪ አንተን የምጠይቅ ጥሩ ወሲብ ማለት ጥሩ ትዳር ማለት ነው። ለቸሪ ብጠይቆኝ ጥያቄ ለምን እናገባለን? ለምን ያስፈልጋል? እሱ ለምን እናገባለን ከመለሴ በፊት ይሄ ነገር ለምንድን ነው የተነሳው የሚለው በጣም ጥሩ ነው። አብዮት ነው የተነሳው እንዳልሽው ትልቅ አብዮት። አዎ ከባለቤቱ ጋር ጦርነት ከመጀመሪያ ጀምሮ ሰልፉ ቤት ላይ ሜሬጅ ላይ ሰይጣን እኮ የተነሳው ከመጀመሪያ ጀምሮ እግዚአብሔር የፈጠረው ዓለምን ፈጥሮ ሲጨርስ ባልና ሚስት ነው። በቃ ዓለምን ግልጽ ሲያረጋት በባልና ሚስት ነው የጀመራት። የሰራውን ነገር ሁሉ ለባልና ሚስት ነው የሰጠው፣ ለቤት ነው የሰጠው። ሰይጣን ደግሞ መጀመሪያ መጥቶ የደንገነት የተተከሉ ዛፎች አይደለም የቆረጠው፣ ደን አይደለም የመረጠረው፣ ያሉትን ወርቆች አይደለም የወሰደው፣ ቶፓዚዮኑ ምናምን አይደለም ቆፍሮ የወሰደው የባልና ሚስትን ጤናማ ግንኙነት ነው የነጠቃቸው። አበላሹ መጥተው ቢዛረግ ከመጀመሪያ ጀምሮ ሰልፉ እዛ ጋር ነው ያለው እና ሳያውቁት አንዳንድ ሰዎች ይሄን ሰልፍ ነው የተቀላቀሉት። አሁን የምትዩን አብዮት የሚያስነሱ ሰዎች ሰልፋቸው ከዛኛው ጋር ነው። ቀላል ነገር እንዳይመስልሽ፣ እንደዚህ ዝም ብሎ የሚታለፍ እንዳይመስልሽ። ከመጀመሪያ ጀምሮ ጦርነቱ እሱ ነው። ከተፈጥሮ ጋር መጣላት ነው የተፈጠርንበት ዓላማ። እሱ ከተፈጥሮ መውጣት ነው። አመጽ ነው። አሁን አንድ ሰው ያላገባ ምናምን ሲል አመጽ ነው። አላገባም ስላልሽ አለማግባት አትችይም። አገባለሁም ስላልሽ አታገቢ። በቃ እግዚአብሔር ያለውን ነው የምናደርገው። ልክ ነው። ሳያገቡ እየቀማመሱ እኔ ያላገባም ምናምን ምን ያደርግልኛል እኔ በውጪ ይሄን ነገር ካገኘሁት ብለው የሚኖሩ ሰዎች ግን ለራሳቸው ለፍርድ እያዘጋጁ ነው የሚለው መጽሐፍ። ለምንድን ነው የሚያገቡት ጋር ስንመጣ አንደኛ እግዚአብሔር ዓላማ ስለሆነ፣ እግዚአብሔር ዓላማ ትውልድን ለማስቀጠል የፈጠረው ብዛት ተባዛ ነው ያለው። መብዛት የመባዛት ሀገርን፣ ትውልድን፣ ምድርን የመግዛት ህግ የተሰጠው ለሰው ነው። ያንን ስራ ለማስቀጠል ሰዎች ጤናማ በሆነ ቤተሰብ ውስጥ ተፈጥረው ማደግ አለባቸው። እነሱ ሲያድጉ ነው አሁን መሬት ላይ ያለውን ነገር መጠበቅ የሚቻለው። የባህር አሳ የሚጠበቀው፣ ወፍ የሚጠበቀው፣ ኢንቫይሮንመንቱ የሚጠበቀው፣ ሀገር ላይ ያለው እንቅስቃሴ፣ ትውልድ መሬት ላይ ያለው ነገር ሁሉ የሚጠበቀው በዚህ ነው። ይህንን የሚያስጠብቀው አካል ከየት ነው የመጣው ካልሽ ከቤት ነው። አዎ ቤት ጋር ፕሮብሌም ከተፈጠረ ግን ማህበረሰብ ጋር ይፈጠራል። ማህበረሰብ ከዛ ሀገር ከዛ ሀገር እያለ የምታዩን ቆሻሻ ዓለም ፈጥሮ ቁጭ ይላል። የትዳር ጥቅሞችን ደግሞ በደንብ ነግረኸኛል። ወደ ትዳሩ ደግሞ እንግባ። ወደ ዘመኑ ትዳር ቸሬ እንዴት ታየዋለህ? አይለይም ወይ የአንደኛው ክፍለ ዘመን ትዳር? ይሄ ከምን ጋር የተያዘ መሰለሽ ትጂዬ? ከልዕልና ጋር ነው የሚያዘው። አሁን የወንድ ልዕልና ይባላል። ቆንጆ ሴት አግብቶ ሲሰቃይ የሚኖር ሰው አለ። ቆንጆ ሴትን መያዝ የሚችልበት የወንድ ልዕልና ሳይኖር ታዋቂ ሴት ያገባና ታዋቂ ሴት የምትያዝበትን የሐሳብም የወንድነት ልዕልና ሳይኖር እኔ ዴት ስታደርጉ ተናበቡ። አሁን ብሎ ጾታው ብቻ አሁን ብዙ ሰው ቢተያየው ወንድና ሴት መሆኑ ብቻ ነው። እኔ አሁን ዴት ስታደርጉ አውሩ፣ ዴት ስታደርጉ ተነጋገሩ፣ ትግባባላችሁ ወይ? ምናልባት ካደሳሽ አላውቅም። የዴቲንግ ላይ ቫልዩ ሴት ላይ ተነጋገሩ። አዎ እሴታቸው ላይ ቫልዩ ላይ ምንድነው በጣም እሷ ቫልዩ የምታደርገው ነው። ቫልዩ የምታደርገው ቤተሰብ እያላት ቫልዩ የማያደርግ ቤተሰብ ከሆነ የምታገባው ትሰቃያለች። በጣም ትክክል። ግን ብዙዎቻችን የማናየው ነገር ዞር ብለን የማናየው ነገር ዴቲንግ ትርጉሙ ስለተበላሸ እኮ ነው። ዴት ሲባል መተኛት የሚመስለው ሰው አለ። ትክክል። አሁን ምንድነው እንጣጣማለን ነው ይልሻል። ምንድነው ተጣጣሙት? ያው ሴክስ ዋናው ሴክስ ላይ ነው እንዴት በጣም ያናድደኝ ነገር ነው። አንተ ምስር ወጥ መሰለህ እንደምቀምሰው ምንድነው የሚለው መጀመሪያ የእውነት እኮ እንጣጣማለን ምናምን የሚሉት ዴት ምንድነው ተጣጣሙት? ተነጋግራችሁ ተገባባ። እንደውም ኢሞሽናሊ አታች አትሁኑ ነው እኔ እያልኩ ያለው። ሰው ኢሞሽናሊ አታች ከሆነ ማይንዱ ብሎክ ያደርጋል። ኢንትረስት ኢሹ ከየትም አይመጣም። ትጂዬ ዴት እየተደራረጉ ካፌ ሻይ ጠጡ። ከዛ ምሳ ሰዓት ደረሰ። ምሳ የሆነ ቤት በሉ። ከዛ ማታ ለምን አንድ ወይን አንጠጣማል? ወይን ጠጡ። ወይን የጠጡበት ሩም ያዙ፣ ተኙ። ዴት አረግናሉ። ከዛ እሱም በ15 ቀን በሳምንት ደጋገሙት። እነሱ ሰዎች ተጋቡ። ከዛ እነሱ ሰዎች ናቸው የማይተማመኑት። የት ነሽ? ስልክ ሲጠፋ የት ነበርሽ? ስልኩ ጠፋ፣ ቻርጅ ጨርሶ አይደለም ከሆነ ሰው ጋር ነበርሽ። እንዴት አታምነኝም? አላምንሽ። ለምን ያምናታል? እሱ ካፌ ወስዶ ካፌ ማኪያቶ ጋብዞ ተኝቷል።
እምነቱን እዛ ጋር አበላሽተውት ነው የሚመጡት። የብዙ ሰዎች ቤት የፈረሰው ከጋብቻ በፊት ትረስቲሹ አብዛኛው ትረስቲሹ የሚነሳው ቢፎር ሜሬጅ እሱ እንዳደረጋት እሷ እንዳደረገችው ሌላም ሰው የሚያደርግ ነው ይመስላል። አሁን እኮ ሞታለሁ ሰቀላለሁ ምናምን እኮ እንዴ ወድንግልና ይንበልተ የታባት የምትገባት ምናምን እኮ በባሉት ለዛ ገባሽ እንትን ይናርገ ምናምን እንዴ ምናምን ብዙ ሰው እንደሱ ነው ገባሽ። ከቀመሰ በኋላ ደግሞ በየአመቱ አመቱ ሲያራዝሙ በሚቀጥለው ጥር በሚቀጥለው ሚያዘም ምጥር አንዴ ከተቀማመሱ በኋላ በቃ ይራዘማል። የሰርጉ ቀን ይራዘማል ብለህ ታስባለህ? በሱ ብዙ ጊዜ ስታሰባ ብዙ ጊዜ አጋጥሞሃል እንዴ አይነት ስራ ላይ? አዎ ብዙ የቀመሱ ሰዎች ያራዝሙት። ሌላ ሐሳብ ደግሞ የሚያነሱ ሰዎች አሉ። በተለይ የጋብቻ ውስጥ የወሲብ አለመጣጣም እንደ ችግር ተደርጎ የሚያነሱ ሰዎች አይ ይሄ ነገር እኮ መጀመሪያ ላይ ነው ሞክራ ነው ቢሆን አይደል በብዛት የሚነሳው እንደዚህ ቢሆን ኖሮ እኮ እኔና እሱ ዛሬ አንጋባም እኔና እሱ ዛሬ አንጋባም ነበርና ሪስክ ነው ብለው የሚያስቡ ሰዎች አሉ። ለነሱ አንተ ምን ትላለህ? ይጀምር ይወድሽ ይሄ ረቂቅ ነው። ይሄ ፖይንት ሚስጥር ነው። ይሄ ፖይንት ባልና ሚስት አንድ ስጋ የሚሆኑበት ነው። እዛ ጋር አርት ነው። ቀምሰሽ አይተሽ ምናምን የምትገቢበት አይደለም። የሚሰራ ነው። ባልና ሚስቶቹ በራሳቸው በማንነታቸው በተሰጣቸው እግዚአብሔር በፈጠረላቸው በሰጣቸው በእነሱ ደካማ የሆኑ ብርቱ የሆኑ በእነሱ የሚሰራ ነው። አርት ነው። ሴክስ እንደዚህ ነው ይባል አይደለም። ትንሽዬ ውሃ ይፈልጋል። እኛ ሀገር ይሄ ጉዳይ ሲነሳም እንደ ብልግና ስለሚነሳ አሁን እንኳን ሳወራው ብዙ ሰው ባለጌ ምናምን የማለት ተዘም ያለው እና ሚስጥር ነው። ሚስጥር ስለሆነ መኝታ ቤት ተቆልፎ የሚደረግ አይደለም። አትሊስት ኖሃ ሰው ሊይዝ ያስፈልጋል። እኛም ጋብቻ ትምህርት ዕውቀት ያስፈልጋል። አዎ ሊጋቡ 2 ቀን ሲቀረው እሱን ሴክሽን እንሰጣለን ምን ማለት እንደሆነ የሁለቱም እኩያ ፍቅረኛሞች የሁለቱም እኩል ፍላጎትና ስሜት የሚያደርጉበት ሁለቱም የሚጽናኑበት የሚደሰቱበት ጆይ የሚያደርጉበት አንዳቸው በደንብ ትሪት የሚያደርጉበት አንድ ስጋ የሚሆኑበት ከዛ አራተኛ ልጅ የሚያመጡበት ነግራቸዋል። እኛ ሀገር ግን እነዚህ ዋናዎቹ ነገሮች ሳይጠቀሙበት ቀጥታ ልጅ ነው የሚያመጡበት። ልጅ ማምጫ ነው። ልጅ ከመጣበት ደግሞ የወሲብ ህይወት የላቸውም ብዙ ሰዎች ሴክሹዋል ኢንቲሜሲ የላቸው። እንደው ትራንዚሽኑ ራሱ አይከብድም? ቸሬን ወልዳ እስክትነሳ ከባድ ነው። ለዚህ ነው ለእርቅ በጣም አስቸጋሪ። ምንም ስሜት የለኝም የሚሉ ሰዎች ተፈጥረዋል። ጽንሱ ይዞት ይመጣው ለውጣል። ከዛ በ15ኛው ቀን ግብዳ ሎሚ ይዛ ነው ቋቅ ያለች የምትገኘው ሴትዮ። ገብቶሻል? ሰውነቷን ይቀያይረዋል። ቦሩ ሌላ ታሪክ እየተፈጠረ ይመጣል። አፍንጫ ይሰፋል፣ የሆነ ነገር ይፈጠራል። ያ ነገር እያናደ ማያቅ ከሆነ ደግሞ ትሪታ ያረጋት። ከዛስ በኋላ ደግሞ እንደዚህ አይነት ነገር ከተፈጠረ በኋላ ብዙዎች ከዛ በኋላ ሴክስ አያደርጉ። አሁን ከተረገዘ በኋላ ሴክስ ማድረግ ኃጢአት ይመስላቸው በጽንሱ ላይ አደጋ ቢፈጥር ይመስላቸው ሰዎች ያሉበት ሀገር ላይ ያለሽ 9 ወር አድርገው የማያውቁ ሰዎች አሉ። ምን ነው ሲባል አይኑ ይጠፋል ልጄ ምናምን ብላ እሷም እንዳትነካኝ ብላ ወሰዳት። ብዙ ሰው ጌታ አሁን ከአይኑ ጋር እንደሱ ብለው ማያረጉ እንደሱ ብለው ፍቅር ህይወታቸውን የፍቅር ጨዋታን የሚያቆሙ በስነ ስርዓት ሲሪየስሊ ብዙ ሰዎች ያደርጋሉ። እርግዝና ላይ አልጋም ይለያል አይመቸኝም መተኛት ተብሎ ልክ ነኝ አይደል? እሱን ነገር ሃንድል ማድረግ የሚችሉት ይኸውልሽ እሱን ነገር ሃንድል ማድረግ የሚችሉት ከልጅ በፊት ሴክሹዋል ኢንቲሜሲ ላይ ጥሩ ሆነው ኢንጆይ ያርገውበት ተጽናንተውበት ተዝናንተውበት እግዚአብሔር ለሁለት ባለትዳሮች የሰጣቸው ሁለቱም እኩል ደስታ የሚቀዳጁበት ጉዳይ ሆኖ የወንዱ ኃላፊነት ብዙ ሆኖ በወንዱ ትልቅ ኃላፊነት ተሰጠዋለህ አንተ መውሰድ አለበት ብለህ ታስባለህ። ወንድ ነው የሚወስደው ኃላፊነቱን 100% ወንዱ ነው የሚወስደው ኃላፊነቱ ወስዶ። ምክንያቱም እሷን ቃኝቶ ማምጣት ያለበት ወንዱ ነው እንጂ ፍላጎቱን ድር አድርጎ ፊቱን እያዞረ የሚተኛበት እኮ ጉዳይ አይደለም። ይሄ አሁን እኛ ሀገር ምንድን የተለመደው ወንድ የሚያደርገው ሴቷ የምትደረገው እኮ ነው። ሴክስ ሌላ ምን አለ አይደል? እኔ ሁሌ ነገር ለዚህ ነው እኮ ተይስጭ ይላል። እሷ አልሰጥም ትላለች፣ ሲያጠፋ ትቀጠዋለች በሱ ምናምን እንደ እንጀራ እናት እየተለመነ ተው በእናትሽ ይላል። እሷም ደግሞ እንደሱ አይደለም። የሁለቱም ነው 50-50 ነው። ተፈጥሯችን ይለያያል። ወንዱ ሃንድል አድርጎ ሴቷን ትሪት አድርጎ የሚሰሩት ወንዱ በቃ ባታ ለማኝ ሆኖ እዛ በቃ እንደዚህ እያለች እየደነሰች እንደሱ ይኖራሉ። አሁን ይሄ አለማወቅ ብዙ ሰው ስለማያቅ ነው የሚያጠፋው። የወንድ ነው የሚመስለው። እኛ ሀገር ይሄ ነውር ነው። ሴቶችም አያወሩትም። እስቲ የትኛው ሴት ነው የምታወራው? የትኛው የእምነት አባት ነው ቁጭ ብሎ ይሄን የሚያወራልሽ? እኔ እኮ አይኔን በጫው ጥጥብ አድርጌ ነው የመጣሁት እኮ 27 ዓመት ቁጭ ብዬ ሳማከር አብዛኛው ኬዝ ያለው አልጋ ላይ ነው ማየ።
አብዛኛው ችግር ያለው እዛ ውስጥ ነው ያለው። የመኝታ ቤቱ ችግር አደባባይ ላይ አይመጣም፣ ሽምግልና ላይ አይመጣም። ይህንን ስንት ሰው ነው የሚያውቀው? ነው በተፈጥሮ ጉዳይ ነው። ባልና ሚስቶች መካከል እግዚአብሔር የሰጣቸው እንቁ ስጦታቸው ነው። አንዱ ሜሬጅ የሚሰጥሽ ሴክስ ነው። እግዚአብሔር የሰጠው ጉዳዩን ለመደሰቻነት፣ ባልና ሚስቶቹ ለመዝናኛነት፣ አንዱ እንዲያጽናናበት፣ አንዱ በአንዱ ኢንጆይ ሊያደርግ፣ ከዛ ደግሞ ሲያልፍ ልጅ ወደዚህ ምድር ሊያመጡበት የተሰጠውን ይህን ትልቅ ስጦታ አቢዩዝ አድርጎት ሰው ይሄንን ኬት ሊመጣልሽ ነው ታዲያ? ጥሩ ወሲብ አለ ማለት በመካከላቸው ወሲባዊ ግንኙነት አለ ማለት ትዳሩ ጥሩ ነው ብለው የሚያስቡ ሰዎች አሉ። ቸሪ አንተን የምጠይቅ ጥሩ ወሲብ ማለት ጥሩ ትዳር ማለት ነው? ጥሩ ወሲብ እንግዲህ ከጥሩ ኮሚኒኬሽን ውስጥ የሚወጣ ነገር ነው። አንዷ ፓርት ናት እቺ ቁራጯ አንዷ ናት። በቃ አንዷ በጣም አሪፍ ናት። እንትኑ ሁሉ ሆቴል ለውም ኦሊቭም ፍሬው ምናምን አለበት። ቆንጆ ነው ማለት ሁሉም ነው ማለት አይደለም። ግን አብዛኛውን ጊዜ ሲበታቸው አሪፍ የሆኑ ሰዎች የኮሚኒኬሽን ስኪላቸው አሪፍ ነው የሚሆነው። ጥሩ ነው ማለት ይግባባሉ ማለት እና አሪፍ እንዲኬት። እኔ አሁን ኮሚኒኬሽናቸው በጣም የተበላሹ ሰዎች ሳይ እዛ ጋር የሚያሳይ አንዱ ምልክት ነው። የወሲበታቸው ብልሽት ሲኖረው የኮሚኒኬሽናቸው ምንም የማይግባቡ በቃ ነጩን ጥቁር ነጭ የሚባባል ይሆናል። ሆን ብለው የሚጣመሙ ሰዎች ይሆናሉ። የትም አያገኙትም። ሜዳውን እዛ ላይ እንትን ስላደረገ እዚህ ጋር ሪቬንጅ ውስጥ ሲገቡት ያለሽ አይግባቡ አብዛኛውን ጊዜ። ስለዚህ የዛ ጋር በጣም አሪፍ ሲሆን እዚህ ጋር ለኮሚኒኬሽን በጣም አሪፍ ይሆናል። ኢሞሽናሊ ምን ሆነዋል ማለት ነው፣ በደንብ ሊንክ አድርገዋል ማለት ነው። ስለዚህ መተላለፍ ይችላሉ፣ መግባባት ይችላሉ። አንዱ ለመረዳት የሚችልበት እድል ያገኛል። በጣም አሪፍ ይሆናሉ። ስለዚህ እንደ አንድ ኢንዲኬተር መወሰድ ይቻላል ማለት ነው። እንደ አንድ ጠቋሚ ለኮሚኒኬሽናቸው ላይ ያለው ጥሩ ነገርን ማሳያ ይሆናል። ብቻ ህይወት ወሲብ ነው ማለት አይደለም። ትዳር ውስጥ ወሲብ አለ እንጂ ትዳር ወሲብ አይደለም። ከዓመት እስከ ዓመት ወሲብ አይደለም። ገብቶሻል? ሌሎች የሚያስብ ደግሞ አለ። ለዚህ ብሎ የሚያገባለ። ለዚህ ነው ሮጦ አልጋ የሚገዛው አንደኛ በቃ አልጋ ነው ዋናው አልጋ ነው ይላል። ተኝተን እንኖራለን እንዴ? ስራ የለም እንዴ? ምንድን ነው ስራ የለም እንዴ? ሌላ ጉዳይ የለንም እንዴ? ገብቶሻል? አለ እሱን ነው የምልሽ። አሁን ዞሮ ግንኙነታችን ጥሩ እንዲሆን መስራት አለብን። ኮሚኒኬሽን ላይ ጉዳዩ የጋራ መሆኑን ማወቅ አለብን። ሌሎች በርካታ ስራዎች አሉ።